ባለፈው ቪዲዮ እንደ አይረን ዶም ያሉ የመከላከያ ሲስተሞች በሰከንድ ውስጥ በቢሊዮን የሚቆጠሩ ስሌቶችን በማስላት ሚሳኤሎችን እንዴት እንደሚያከሽፉ አይተን ነበር። ያንን ቪዲዮ እስካሁን ካላያችሁት ሊንኩን ከታች ዲስክሪፕሽን ቦክስ ላይ ያስቀምጥላችኋል። ነገር ግን አንድ ትልቅ ጥያቄ ይነሳል። አጥቂው ሚሳኤል ራሱን እንደ ሰው ማሰብ ቢጀምርስ? የመከላከያ ሲስተሙን የሚመራው ሰው ሳይሆን ማሽን ቢሆንስ? ዛሬ የምንገኘው የጦርነት ታሪክ በሚቀየርበት ትልቅ መስቀለኛ መንገድ ላይ ነው። ጦርነቱ ከጉልበት ወደ ብልሃት፣ ከብረት ወደ ሲልከን፣ አሁን ደግሞ ከሰው ልጅ አእምሮ ወደ አርቲፊሻል ኢንተለጀንስ ወይም ኤአይ ተዘዋውሯል። ዛሬ በሞደርን ፋክት የዩቲዩብ ቻናላችን ኤአይ የጦር ሜዳን እንዴት እየቀየረው እንደሆነና እንደ አንድ ኢንጂነር ሊያስፈሩ የሚገቡ የቴክኖሎጂ ውጤቶችን በዝርዝር እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ዋናው ጉዳይ ስንገባ መጀመሪያ ልንገነዘበው የሚገባው አውቶኖመስ ዌፐንስ ወይም ራሳቸውን ችለው የሚንቀሳቀሱ መሳሪያዎች ነው። እነዚህ መሳሪያዎች ዝም ብለው የሚበሩ ድሮኖች አይደሉም። ይልቁንም የራሳቸው አልጎሪዝም ወይም አንጎል ያላቸው ገዳይ ማሽኖች ናቸው። እነዚህ ማሽኖች እንዴት እንደሚሰሩ የሚያስረዳውን ትልቁን የኢንጂነሪንግ ፍልስፍና አብረን እንይ። ይህም ሂውማን አውት ኦፍ ዘ ሉፕ ወይም ከሰው ቁጥጥር ውጭ የሆነ ሲስተም ይባላል። በተለመደው የጦርነት ሁኔታ አንድ መሳሪያ እንዲተኮስ ሰውየው ቁልፉን መጫን አለበት። በዚህኛው ግን ማሽኑ ኢላማውን ይመርጣል፣ ይከታተላል፣ እንዲሁም የማጥቃት ውሳኔ በራሱ ይወስናል። ለምሳሌ ያክል ልክ እንደ ቤታችን የጭስ መከላከያ ወይም ስሞክ ዲቴክተር አስቦት። እሳት ሲነሳ ላጥፋው ብሎ እኛን አይጠይቅም፣ በራሱ ውሳኔ ደውል ይደውላል። ገዳይ መሳሪያዎች ላይ ሲሆን ግን ማሽኑ የሰውን ልጅ ለመግደል የእኛም ፍቃድ አይጠይቅም ማለት ነው። ይህ አሰራር ሂደት እንዲሳካ ደግሞ ማሽኑ ልክ እንደ ሰው የማየት ችሎታ ሊኖረው ይገባል። እዚህ ጋር ነው ኮምፒውተር ቪዥን ወይም የኮምፒውተር እይታ የሚባለው ቴክኖሎጂ የሚመጣው። እንደ አንድ የኮምፒውተር ኢንጂነር ይህን ነገር በጥልቅ ለማየት ስንሞክር ይህ ቴክኖሎጂ ማሽኑ በካሜራው የሚያያቸውን ምስሎች እንዲተረጉም ያስችሏል። ለምሳሌ ስልክ ላይ ያለው የፊት መለያ ወይም ፌስ አይዲ እንዴት እንደሚሰራ ያውቃሉ? ኮምፒውተሩ የአይንን የአፍንጫን ርቀት አስልቶ ባለቤት ነው ወይም አይደለም የሚለውን ውሳኔ ይወስናል። የጦር መሳሪያም ልክ እንደዚሁ የጠላትን ዩኒፎርም ወይም የታንክን ቅርጽ ለይቶ ያውቃል። ከዚህ ጋር ተያይዞ ማሽኑ ያየውን ነገር የመለየት ስራው ታርጌት ሪኮግኒሽን ወይም ኢላማ መለየት ይባላል። ኤአይ በካሜራው የሚያየው ነገር ወታደራዊ ታንክ ይሁን ወይም ንጹህ ዜጎች ያሉበት ሲቪል መኪና በሰከንድ ስብርባሪ ውስጥ ይለያል። ለምሳሌ ያክል በሺዎች የሚቆጠሩ የታንክና የአምቡላንስ ምስሎችን ለኮምፒውተሩ ቀድሞ ተሰጥተውት አምቡላንስ ሲያይ አትተኩስ፣ ታንኩን ሲያይ ደግሞ አጥቃ የሚል ትዕዛዝ በራሱ ያመነጫል። ይህ ሁሉ እውቀት ግን ዝም ብሎ የሚመጣ አይደለም። ይልቁንም ዲፕ ለርኒንግ ወይም ጥልቅ ትምህርት በሚባል የኤአይ አልጎሪዝም የሚገነባ ነው። ይህም ማሽኑ ካለፉ ስህተቶች እና ካገኘው የሰፊ ዳታ እንዲማር የሚያደርገው የኒውራል ኔትወርክ ስብስብ ነው። በምሳሌ ለማየት ስንሞክር ልክ ዩቲዩብ አልጎሪዝም የምትወዱትን ቪዲዮ በሂደት ቁጥር ይበልጥ እያወቀ እንደሚመጣው ሁሉ የጦር ማሽንም በተዋጋ ቁጥር የጠላትን ስልት እያጠና ይበልጥ ብልህና አደገኛ እየሆነ ይሄዳል። በመጨረሻም ይህ ሁሉ ሂደት ተደምሮ ወደ አንድ አስፈሪ ዲሲሽን ስፒድ ወይም የውሳኔ ፍጥነት ያመራናል። እዚህ ጋር ነው ማሽኑ ከሰው ልጅ የሚለየው። ኤአይ ውሳኔ የሚወስነው በሚሊ ሰከንዶች ውስጥ ነው። ለምሳሌ ያክል አንድ ወታደር ጠላትን አይቶ መሳሪያውን አቀባብሎ እስኪተኩስ ቢያንስ 2 ሰከንድ ይፈጅበታል። ኤአይ ግን በእነዚያ ሰከንዶች ውስጥ 100 ጊዜ አስልቶ ጥቃቱን ፈጽሞ ሊጨርስ ይችላል። አንድ ሰው አይኑን ጨፍኖ እስኪገልጥ ኤአይ ስራውን ሰርቶ ይጨርሳል። እንግዲህ ተመልካቾቼ ትልቁ የሞራልና ኢንጂነሪንግ ስጋት የሚመጣው እዚህ ጋር ነው። ማሽኑ በስህተት የሰላማዊ ሰዎችን መኖሪያ ቢመታ ተጠያቂው ማን ነው? ኮዱን የጻፈው ኢንጂነር ወይስ ራሱ ውሳኔ የሰጠው ማሽኑ? ይህ የኃላፊነት ክፍተት ወይም ሪስፖንሲቢሊቲ ጋፕ በዘመናዊ ቴክኖሎጂ ውስጥ እስካሁን መልስ ያልተገኘለት ትልቁ ቁልፍ ነው። ባለፈው ቪዲዮ ላይ ሳቹሬሽን አታክ ወይም የመከላከያ ሲስተምን በብዛት ማጨናነቅ ስለሚባለው ስልት በዝርዝር አይተን ነበር። ሆኖም ግን አሁን ላይ ኤአይ ይህንን ስልት ወደ ሌላ እጅግ ወደ ረቀቀ ደረጃ አሻግሮታል። ይህ አዲስ የጥቃት ስልት ዋርም ኢንተለጀንስ ወይም የመንጋ ብልሃት ይባላል። ይህ ቴክኖሎጂ ልዩ የሚሆነው በሺዎች የሚቆጠሩ ድሮኖችን እርስ በርሳቸው በከፍተኛ ፍጥነት መረጃ መለዋወጥ በመቻላቸው ነው። ይህንንም ተከትሎ የሚመጣው አስደናቂ አሰራር በሚከተሉት ነጥቦች እናየዋለን። የመጀመሪያው ነጥብ ዲሴንትራላይዝድ ኮንትሮል ወይም ማዕከላዊ ትዕዛዝ የሌለው ቁጥጥር የሚል ነው። በመጀመሪያ ደረጃ ይህ ማለት መንጋው አንድ የተለየ መሪ የለውም ማለት ነው። ለምሳሌ ልክ እንደ ንብ መንጋ አስቡት። ንቦቹ መሪ ባይኖራቸው በአንድ ላይ ግን ይሰራሉ። በጦር ሜዳ ላይ አንዱ ድሮን ቢመታ ሌሎቹ ድሮኖች ወዲያው መረጃውን ተጋርተው ስራውን በመካፈላቸው ግዳጃቸውን ያለምንም መቆራረጥ ይቀጥላሉ። ሁለተኛው ደግሞ ኮላቦሬቲቭ አታክ ወይም የተቀናጀ ጥቃት የምንለው ነው። ከዚህም በተጨማሪ በመንጋው ውስጥ ያሉ ድሮኖች የራሳቸው የሆነ የስራ ክፍፍል አላቸው። ለምሳሌ አንዳንድ ድሮኖች የጠላትን ራዳር ማጨናነቅ ወይም ማሳወር ስራ ሲሰሩ፣
ሌሎቹ ደግሞ ፈንጂ ይዘው ወደ ኢላማው ይሄዳሉ። ልክ እንደ እግር ኳስ ቡድን አንዱ ኳስ ሲያቀብል ሌላኛው ጎል እንደሚያስቆጥር ማለት ነው። በመሆኑም ይህ አስፈሪ ጥቃት ለማስቆም ቀደም ሲል ያየነው የአይረንዶም ራዳር ብቻውን አይበቃም። ምክንያቱም የኤአይ መንጋው ልክ እንደ አንድ ህያው አካል ስለሚንቀሳቀስና ራዳሩን በሐሰተኛ መረጃዎች ስለሚሞላው የትኛው እውነተኛ ኢላማ እንደሆነ ለመለየት ኮምፒውተሮቹን እጅግ ያጨናንቃቸዋል። ከዚህ ሁሉ አስገራሚ ቴክኖሎጂ ጀርባ ግን ሌላው ልናውቀው የሚገባው እውነታ ጦርነቱ በሰማይ ላይ ብቻ የሚካሄድ አለመሆኑ ነው። ይልቁንም አሁን ላይ ፍልሚያው በኬብሎች በሰርቨሮችና በዳታ ማዕከል ውስጥ ጨምሮ ሆኗል። እዚህ ጋር ነው ኤአይ የጠላት መከላከያ ሶፍትዌር ሀክ ለማድረግ ወይም ለማዳከም እንደ ዋነኛ መሳሪያ የሚያገለግለው። ይህ ዲጂታል ጦርነት በሁለት ዋና ዋና መንገዶች የጠላትን አቅም ሽባ ሊያደርግ ይችላል። የመጀመሪያው ስፖፊንግ ወይም ማታለል የምንለው ነው። በመጀመሪያ ደረጃ ስፖፊንግ ማለት ኤአይን በመጠቀም የጠላት ራዳር ላይ የሌለ ነገር እንዳለ አድርጎ ማሳየት፣ ራዳሩን ማሳሳት ማለት ነው። ለምሳሌ ራዳሩ ላይ ምንም ነገር በሌለበት ሁኔታ 100 ሚሳኤሎች እየመጡ እንደሆነ አድርጎ በዲጂታል መንገድ የሐሰት ምስል በመፍጠር ተከላካዩ ሲስተም ወይም ጥይቱ በከንቱ ሰማይ ላይ እንዲያባክን ማድረግ ይቻላል። ሁለተኛው ደግሞ ፕሪዲክቲቭ አናላይሲስ ወይም ቀድሞ መተንበይ የምንለው ነው። በሌላ በኩል ደግሞ ፕሪዲክቲቭ አናላይሲስ የምንለው ወይም አስቀድሞ የመተንበይ ብቃት የኤአይ የጠላት ወታደራዊ እንቅስቃሴ ቀደም ብሎ እንዲያውቅ ያስችለዋል። ለምሳሌ ኤአይ በቢሊዮን የሚቆጠሩ መረጃዎችን በማንበብ ጠላት የት ጋር ሊያጠቃ እንደሚችል፣ የትኛው ቦታ ላይ ጥቃት እንደቀነሰና መቼ ጥቃት ሊሰነዘር እንደሚችል ቀድሞ በመተንበይ ጦርነቱ ገና ሳይጀመር እንዲያልቅ ወይም አቅጣጫ እንዲቀይር ያደርገዋል። በአጠቃላይ ሲታይ ጦርነቱ አሁን ከመሳሪያ ጥራት አልፎ የዳታና የሶፍትዌር የበላይነትን የመያዝ ፍልሚያ ሆኗል። በመጨረሻም ተመልካቾቻችን ልንገነዘቡ የሚገባ ትልቁ እውነት ቴክኖሎጂ ሁለት አፍ ያለው ሰይፍ መሆኑን ነው። ኤአይ በዕለት ተዕለት ኑሯችን ውስጥ ህይወታችንን እጅግ ሊያቀል ይችላል። ነገር ግን በጦር ሜዳ ላይ ሲውል የሰው ልጅ ህልውና እስከ መፈታተል ሊደርስ የሚችል አቅም አለው። ማንኛውም የቴክኖሎጂ ውጤት ሁልጊዜም ቢሆን በሰው ልጅ ቁጥጥር ስር መሆን አለበት። ምክንያቱም የማሰብ ችሎታ ለሰለጠነው ማሽን ያለምንም የሰው ልጅ ጣልቃ ገብነት የመግደል ፍቃድ መስጠት እጅግ አደገኛ የሆነ የሞራልና የደህንነት ጥያቄዎችን ያስነሳል። ይህንን ስጋት ለመቀነስ ግን ዓለም ዝም ብላ አልተቀመጠችም። ስለሆነም በሚቀጥለው ቪዲዮ ይህንን አስፈሪ የኤአይ ጦርነትና የድሮን መንጋዎች ለመከላከል የተሰሩ አዲስ የሌዘር መከላከያ ሲስተሞችን እናያለን። ለዛሬው የነበረን ቆይታ ይህን ይመስላል። ይህ ቪዲዮ አዲስ ነገር ካስተማራችሁ ላይክ ማድረጋችሁን አትርሱ። ሞደርን ፋክት የቴክኖሎጂና የሳይንስ ቤታችሁ ስለሆነ ሰብስክራይብ በማድረግ የዚህ ትልቅ ቤተሰብ አባል እንድትሆኑ ጋብዛችኋለሁ። ለዛሬው በዚሁ አበቃን። ሰላም።